የዛሬ የአውሮፓ ቻምፒየንስ ሊግ ትልቅ ምሽቶች መካከል አንደኛው የሪያል ማድሪድ እና የአርሰናል የቤርናቦ ጨዋታ በብዙ መልኩ ይጠበቃል። እንግዲህ ከዚህ ጨዋታ ጋር ተያይዞ ምናልባት ብዙ ሀሳቦች የሚነሱበት ጉዳይ የሆነ ከመጣ ሰንበትበት ብሏል። ገና ከጨዋታው አስቀድሞ ነቆራዎች የበዙበት የጨዋታ እንቅስቃሴ ነበር። ብዙሃኖችም ከዚህ ጋር ተያይዞ ሀሳቦችን ሲሰነዝሩ ስመለከታቸው ምንድነው እንግዲህ የመጀመሪያው ጨዋታ በተለይ ብዙሃን አርሰናል ያን ጨዋታ ያሸንፋል ብሎ ይጠበቀ ሰው አልነበረም። ነገር ግን የመልሱ ጨዋታ ላይ ደግሞ እንደዚህ ለሪያል ማድሪድ እንዲከብድበትም ያደርጋል ብሎ ያሰበ አንዳችም ሰው አልነበረም እና ከዚህ አንጻር ምናልባት በአውሮፓ ቻምፒየንስ ሊግ የሪያል ማድሪድ እና የአርሰናል የጨዋታ እንቅስቃሴ ምን አይነት ቀለም ምን አይነት መልክ ሊኖረው ይችላል በሚሉ ጉዳዮች ላይ ትንሽ ሀሳቦችን እናንሳ። ምናልባት ከመጀመሪያ ዙር የአውሮፓ ቻምፒየንስ ሊግ የጨዋታ እንቅስቃሴዎች መሰረት አድርገን በዛሬ ዕለት በሚደረገው የጨዋታ መርሃ ግብር ምን እንጠብቅ? ከጨዋታው በጣም ከባድ እንትን ለግምት ራሱ ማይመች ጨዋታ እንትን የሚሆነው ያው እንደኔ ሐሳብ ከሆነ ያው ሪያል ማድሪድ በጠባቡ ውጤትም ቢሆን ያሸንፋል። ግን ያው የማለፍ ቻንሱን ግን ለአርሰናል ነው ማለት ነው እንደኔ ሐሳብ። ያው የቻምፒየንስ ሊግ ከዚህ በፊት የነበሩ የእርስ በርስ ግንኙነቶቻቸውን መለስ ብለን ስንመለከት አጠቃላይ የነበረ ቡድናዊ መዋቅሮቻቸው እንደዚሁም ደግሞ እንደ ቲም ሪያል ማድሪድ የአውሮፓ ቻምፒየንስ ሊግ አይደንቲቲ ያለው ቡድን ነው እንላለን አይደል? የአውሮፓ ቻምፒየንስ ሊግ አይደንቲቲ ያለው ቡድን ነው ስንል ያለ ምክንያት አይደለም። 15 ጊዜ በአውሮፓ መድረክ የተሞሸረ ቡድን ነው። 15 ጊዜ በአውሮፓ መድረክ መሞሸሩ ብቻ አይደለም፣ በጣም በሚያስገርም በጣም በሚያስደንቅ መልኩ የካምባክ ውጤቶችን ማስመዝገብ የሚችል ቡድን ነው። ሪያል ማድሪድ የቻምፒየንስ ሊግ ቡድን ነው። በተለይ ከቻምፒየንስ ሊግ እንደ ቶርናመንት ውድድሮችን ማድረግ ከጀመረበት የውድድር ጊዜ አንስቶ እንደ ሪያል ማድሪድ ገናና ሆኖ ልዩነቶችን መፍጠር የቻለ ቡድን የለም። ምንም ጥያቄ የለውም እኮ በቻምፒየንስ ሊጉ ማድሪድ በተጓዘባቸው ጉዞዎች ሁሉ የእንግሊዝ ቡድኖች ለምሳሌ ሊቨርፑልን ገጥሟል። ከዚህ በፊት በነበሩ ጨዋታዎች ከሊቨርፑልን በላይ ማንቸስተር ዩናይትድንም የጋበዘበት አጋጣሚ ነበር። በእነዚህ ጨዋታ እንቅስቃሴዎች ላይ እንግዲህ ሪያል ማድሪድ በተለይ ሻምፒዮን የሆነባቸውን አመታቶች መለስ ብለህ ስትመለከት በተደጋጋሚ የ2014 2016 17 2016 ጀምረ 2016 17 2018 በተከታታይ ለሶስት አመታት ማንንም ጣልቃ ሳያስገባ ሻምፒዮን የሆነበት አመት ነው። በተከታታይ አመታት ታዲያ ከዚህ ቡድን ጋር ነው የምትጋፈጠው። ከዚህ ቡድን ጋር ነው አንገት ለአንገት የምትያዘው። በእንግሊዝ ፕሪሚየር ሊግ ደግሞ የቻምፒየንስ ሊግ የዘውድ አክሊልን መድፋት የቻሉ ቡድኖች ቁጥራቸው በጣም ትንሽ ናቸው። በጣም ትንሽ ናቸው ስል የ1982ቱ የአስቶን ቪላ ቡድናዊ መዋቅር፣ የ2023ቱ የማንቸስተር ሲቲ እንደዚሁም ደግሞ ከዛም መለስ ስትል የ1979 እና የ1980 ሻምፒዮኑ ኖቲንጋም ፎረስት ማንሳት ትችላለህ። ማንቸስተር ዩናይትድ 1968 1999 እና 2008 ላይ የአውሮፓ ቻምፒየንስ ሊግ ከዛም ሊቨርፑል 6 ጊዜ ሻምፒዮን የሆነበት። ከዛ ውጪ አርሰናል በአውሮፓ ቻምፒየንስ ሊግ እንደሚታወቀው እዚህ ግባ የሚባል ትልቅ ስኬት የለውም። ፋይናሊስት ከመሆን ባለፈ የአውሮፓ ቻምፒየንስ ሊግ ሻምፒዮን የሆነበት ጊዜ እንዳልነበረ ይታወቃል። ታዲያ ሪያል ማድሪድ ደግሞ የምትገጥመው ሪያል ማድሪድ 15 ጊዜ ሚሊኒየሙ ከገባ በኋላ እንኳን ስቲቭ ሚሊኒየሙ የፈረንጆቹ ሚሊኒየም ከገባ በኋላ ያሳካቸውን ስኬቶች ብትመለከት ለመቁጠር የሚያስቸግሩ ናቸው። ለመቁጠር የሚያስቸግሩ ወደ 8 አካባቢ የሚጠጉ እንግዲህ ሚሊኒየሙ 2000 ላይ ነው አይደል የገባው። አሁን 2025 ነን። በ2025 ማለት ባለፉት 25 ዓመታት ቢያንስ በስምንቱ ሪያል ማድሪድ ሻምፒዮን ነው። ኢማጂን በአውሮፓ ቻምፒየንስ ሊግ ምን ያክል ቡድኖች እንደሚሳተፉ። ከሚሊኒየሙ በኋላ በመሃል ጣልቃ መግባት የቻሉት ኤሲ ሚላን 2003 2007 ሊቨርፑል 2005 እና 2019 ከዛም እንደገና ባየር ሙኒክ 2001 2013 እና 2020 በእርግጥ ባርሴሎና ከሚሊኒየሙ በፊት እንደ ጠቋሚ ጣት አንድ ብቻ ነበር የነበረው። ከዛ በኋላ ግን 4 ዋንጫዎችን ያሳካበት አጋጣሚ ነበርና የስፔን ቡድኖች ከሚሊኒየሙ በኋላ በደንብ ተነቃቅተዋል። በትክክል 90ዎቹ ላይ ሪያል ማድሪድ የበላይነት ነበረ ወይ? ምንም ጥያቄ የለውም። የበላይነት የነበረበት እንደ ክለብ ገኖ የታየባቸው አመታቶች ነበሩ። አሁን ለምሳሌ ከ90ዎቹ በፊት ያሉ አመታቶችን ስትመለከት ደግሞ ከሚሊኒየሙ በፊት ያሉ 90ዎቹ ላይ ስትመለከታቸው እና ኤክስ አምስተርዳም ከሚሊኒየሙ በኋላ ዋንጫ ሆድና ጀርባ ሆነዋል። ማንቸስተር ዩናይትድ ከሚሊኒየሙ በኋላ 2008 ነው የምታነሳው። ኢንተር ሚላን አንድ ጊዜ ነው የምታነሳው። ጁቬ ከ1996 በኋላ ሆድና ጀርባ ሆነዋል። ምናልባት እንደው ከሚሊኒየሙ በኋላ 2 ዋንጫ ያለው ቸልሲ ነው አይደል? በእንግሊዝ ምድር ትልቁ ስኬት ብለህ ልታነሳ የምትችለው ከሊቨርፑል ቀጥለ ያው ሊቨርፑልም 2005 እና 2019 ላይ ነበረው። ቸልሲ ደግሞ በእንግሊዝ ፕሪሚየር ሊግ ሲሳተፉ 2011 እና 2021 ላይ 2021 በተለይ ሲያሳካ ሳይጠበቅ እኔ ግምት ውስጥ ሳይገባ ታስታውስ ከሆነ ኮሮና ሰዓት ነበር። በዛ ምክንያት እንግዲህ ብዙ ጥያቄዎች ሲነሱ ነበር። አሁን ወደ ዋነኛ ጉዳያችን እንመለስሽ። እነዚህን ካነሳ የሪያል ማድሪድ ጉዳይ ዛቻዎች ምናልባት ዛቻዎችን እንተዋቸው የግድያ ሙከራ አንበል አይደል ያስኬዳል። ተጫዋቾች እየበዛ ነው። በተለይ ደግሞ ትሬኒንግ ላይም ከተመለከትክ እርስ በርስም እስከ መጎዳዳት እየደረሱ ነው ይባላል። በተለይ ሩዲገርና ቤሊንጋም እስከ መለያየት ሁላ ተደርሷል የነሱን ትሬኒንግ
እስከዚህ ድረስ ነው እንግዲህ እየተዘጋጁ ያሉትና ምን ለምን እንደሆነ ግራ እየገባኝ ያለው 15 ጊዜ እኮ ያሳካቲም አይመስልም። እኔ በጣም እኔ አም ሶሪ ደጋግሜ የምናገረው ነገር ምን አለ መሰለህ ሪያል ማድሪድ ባይሆን ኖሮ 100% መናገር የምችለው አርሰናል በዚህ ሻምፒየንስ ሊግ ተቀላቅሏል ብዬ እናገራለሁ። አሁንስ ብትለኝ 100% ልልህ አልችልም። ከዛ ውጭ ቁጥሩን እነሱ ይስሩት፣ አድማጮች ይስሩት፣ 99 የሚያርጉት 9% የሚያርጉት ቁጥሩን ለአድማጮች ልተው። ሪያል ማድሪድ ባይሆን በዚህ የአውሮፓ ቻምፒየንስ ሊግ በተለይ ደግሞ ውድድሩ ደግሞ የአውሮፓ ቻምፒየንስ ሊግ ባይሆን በእርግጠኛነት መናገር የምችለው አርሰናል ያልፋል። በዚህ መከላከል ስትራቴጂ፣ በዚህ የተዋቀረ ቡድናዊ ሂደታቸው በደንብ ማንሳት እንችላለን። ነገር ግን አሁን እየተጫወትክ ያለኸው የራሱን ሊግ ነው። እኔ ለምንድን ነው ሌላ ሊግ መመስረት የሚያስፈልገው? ማድሪድ የራሱ ሊግ ነው የአውሮፓ ቻምፒየንስ ሊግ እና እዚህ ጋር ስትገናኝ ደግሞ ትኩስ ጉልበት አለ፣ ወጣትነት አለ፣ አልሸነፍ ባይ አልበገር ባይነት አለ በአርሰናል በኩል ምንም ጥያቄ የለውም። እነዚህ ጉዳዮች በብዙ መልኩ እኔ የሚማርኩኝ ናቸው፣ ለአርሰናል ደጋፊዎችም የሚያዝናኑ ናቸው፣ እኔ በበኩሌም የሚማርኩኝ ናቸው። ሪያል ማድሪድ ግን በአውሮፓ ቻምፒየንስ ሊግ የመጣባቸውን ጉዞ ተመልከተው። ባለፈው ውድድር ዓመት ላይ በነበረው የፍጻሜ ጨዋታ ቦሩሲያ ዶርትሙንድን 2-0 አሸንፎ ነው አይደል ዋንጫ ባለቤት የሆነው። የጀርመኑ ሌላኛውን ቡድን ባየር ሙኒክን ጥሎ አልፏል። እንደዚሁ ተደልድሎ የነበረበት በግሩፕ ሲ ከናፖሊ ብራጋና የዩኒየን በርሊን ጋር ተደልድሎ የነበረበት አጋጣሚ ነበር። ይህም ሊያስቆመው አልቻለም። እንደ ቲም ስትመለከተው ከዛ በኋላም ባሉት ለምሳሌ 2023 ላይ ማንቸስተር ሲቲ በደመቀበትም ጊዜ እኮ ጥሩ የሚባሉ ግስጋሴዎችን አድርጎ ነበር አይደል። ያው ማንቸስተር ሲቲ አንዳንድ ጊዜ ምን አለ መሰለህ አሸነፈ ማለት ቃላት አይገልጸውም። ጥሩ አድርጎ አጸዳው ነው ማንቸስተር ሲቲ 4-0 ነበር የተጠናቀቀው የጨዋታ እንቅስቃሴው። የመጀመሪያ ጨዋታው በርናቦ ላይ መደረጉ ነው ትልቁ ጥቅም። ለሲቲ ትልቁ ጥቅም በርናቦ ላይ ተጎዞ ባቻ ውጤት ጨዋታውን አጠናቀቀ። ይመጭ ከዛም የመልሱን ጨዋታ ኢታር ላይ ነው። አሁን ማድሪድ እኮ ይኸውልህ ችግር እየሆነ ያለው ጣራይን እዘጋለሁ ብሏል። የሳንቲያጎ በርናቦ ጣራ ይዘጋል። ደጋፊዎች ከምንጊዜውም በላይ በተለይ ቀደም ሲል አንተም ጋር ስናነሳው ነበር የማድሪድ አድሚን የ2 ወር ደሞዝ የሚጠይቅ ነው የሚመስለው። ባለፉት 24 ሰዓታት ስራ በዝቶበታል። ያልፖስተው ያልጫነው ቪዲዮ ያላጋራው ምስል የለም። በዚህ ከዚህ አንጻር ቀጣይስ ምንድን ነው የሚፈጠሩት ነገሮች? ማድሪድ በዚህ ልክ የእውነት አርሰናልን ፈርቶት ነው ወይ? ይህንን ያክል ተጫዋቾችን ማነቃቂያ ደጋፊዎችን ማነቃቂያ ነው ወይስ ደግሞ የአርሰናል ተጫዋቾች ወጣት እንደሆኑ ስለሚያውቅ ሳይኮሎጂካሊ ተጫዋቾችን ለመረበሽ አስቦ እየተደረገ የሚገኝ ነገር? ሁለቱንም ነገሮች ማየት መቻል አለብን። የሪያል ማድሪድ ተጫዋቾች ይኸውልህ አብዛኞቹ የሪያል ማድሪድ ተጫዋቾች የሚሰጧቸው አስተያየቶችን ስትመለከት ቶኒ ክሮስን እንመለከት። አርሰናል የቻምፒየንስ ሊግ ቡድን አይደለም ልምድ የለውም ማለት ቶኒ ክሮስ እኮ ራሱን አግልሏል። የለም አሁን የራሱን አካዳሚ ከፍቶ ትሬኒንጎችን እያሰራ ወጣቶችን ለማበልጸግ የሚጠርሰው ነው። ነገር ግን አርሰናል የቻምፒየንስ ሊግ ልምድ የሌለው ቡድን ነው የሚል አስተያየትን ለመስጠት ግን የቀደመው ግለሰብ አልነበረም። በዚህኛውም ወገን በዛኛውም ወገን እያልኩ ያጣቀስኩ ቶማስ ፓርቲ ማድሪድ ላይ ሳንቲያጎ በርናቦ ላይ ያለው ጩኸት የሚሰሙ ድምጾች እንግሊዝ ላይ በሁሉም ስቴዲየሞች የምንሰማቸው ናቸው። አዲስ አይደለም ማለት በእርግጥ ለቶማስ ፓርቲ አዲስ አይደለም። የማድሪድ ደርቢ ተጫዋች ነበር። አትሌቲኮ ማድሪድ ቤት ቆይታ ያደረገ ተጫዋች ነው ቶማስ ፓርቲ። ስለዚህ በርናቦ ከእንግሊዝ የተለየ አይደለም። እዛም ስንሄድ ለማሸነፍ ነው የምንሄደው፣ እዛም ስንሄድ ልዩነቶችን ለመፍጠር ነው የምንሄደው የሚል መልእክት አዘል ሀሳብን ሰጥቷል። ሌላው ከዚሁ ከጨዋታ እንቅስቃሴ ጋር በተገናኘ እንግዲህ ብዙ ጉዳዮች ሲነሱ የነበረበት ጉዳይ አርሰናል 1 ዓመት ከ2 ወር ወይም ከ3 ወር አካባቢ ሆኖታል 2 እና ከዛ በላይ ጎሎች ካስተናገደ። ያ ማለት እንግዲህ ሪያል ማድሪድ ደግሞ በዚህ ጨዋታ ወደ 30 ደቂቃ ለመውሰድ 3 ጎሎችን ማስቆጠር አለበት። የአርሰናልን ያለፉትን የ1 ዓመት ከምናምን የ1 ዓመት ከግማሽ በሚለው ቁጥር ነው ያዘው አላቀራረበ 78 ጨዋታዎች በትክክል ያን ቁጥር ወደ ዜሮ ማምጣት መቻል አለበት። ታሪክን ማፍረስ መቻል ታሪክን ለመስራት ማድሪድ ነው፣ ታሪክን ለማፍረስ ማድሪድ ነው፣ ታሪክንም ለመጻፍ አርሰናል ነው። ቴሬነሪ ደግሞ ምን ይላል መሰለህ በርናቦ ላይ ማንነታችንን ማሳየት የምንችልባቸው እድሎች አሉ። ራሳችንን በደንብ ገልጸን ልናሳይ የምንችልበት ከኔ በኋላ በርናቦ ላይ ጎል ማስቆጠር የሚችል ተጫዋች እንዳለን አምናለሁ የሚል ሐሳብን ሰጠ። ፓትሪክ ቪዬራ ቀበል ያደርጋል የቀድሞ መድፈኛ እንግዲህ የ2003-2004 የቡድን አባል በርናቦ ላይ ቀድመን ጎል ማስቆጠር የምንችል ከሆነ ጨዋታውን በእጃችን ነው አለ። እኔ በደንብ የምጋራው ሐሳብ ስቲቭ በደንብ የምጋራው ሐሳብ አርሰናል ማድሪድ ላይ ተጉዞ በፔናልቲም ሲፈልጉ ስቶክ ሲቲ የሚበሉት ሲፈልጉ የትኛውንም ስያሜ ይስጡት ማድሪድ ላይ በሆነ ቅጽበት 1 ጎል ማስቆጠር የሚችል ከሆነ አርሰናል ጌም ኦቨር። ምክንያቱም ማድሪድ 4 ጎል ማስቆጠር አለበት ወደ 30 ደቂቃ ለማምራት። 1 ስህተት ዋጋ ያስከፍለውም አርሰናልን፣ 2 ስህተት ዋጋ ያስከፍለውም፣ 3 ካደረከው ግን ነገር በ3 ይጸናል። እድልህን በራስ እንዳትወስን ያደርጋል። ወደ 30 ደቂቃ እንድትጓዝ ሊያደርግህ ይችላል። በርናቦ ላይ ነው ጨዋታ የሚደረገው። ዳኒ ሴባዮስም በጨዋታው እንግዲህ ካስቀድሞ የሰጠው አስተያየት ምንድነው ያለው?
በመጀመሪያዎቹ 15 እና 20 ደቂቃ ምርጡን አርሰናል ሊያሳዩን ይገባል። ያ ካልሆነ እኛ ለወረራ ነው የምንዘጋጀው። ወሳኝ ደቂቃዎች ናቸው። የመጀመሪያዎቹ 20 ደቂቃ ላይ ጎል ካስቆጠረ እኮ ማድሪድ ጌሙ ጡዘቱ በጣም ከፍ ይላል። ለተመልካች አጓጊ ጨዋታ ይሆናል። በትክክል ያ የሚሆንበት ምክንያት እንግዲህ ማርቲን ኦዴጋርድም የመስራችንን ለማጠናቀቅ ነው ጀምረናቸዋል እንጨርሳቸዋለን። እኔ አሁን በሁለቱም ወገን የሚሰጡ ሀሳቦችን ስትመለከታቸው ኖ ጋል ያሉ ሀሳቦች አሉ። የቃላት ጦርነት ሜዳ ላይ ራሱ ተጫዋቾች መካከል ይኸውልህ አሁን እኔ ቀይ ካርዶች ይኖራሉ በጨዋታው ላይ ብዬ እንዳስብ የሚያደርጉኝ ነገሮች አሉ። ደጋፊዎች ተጫዋቾች የሚሰጧቸው ሀሳቦች ጋል እያሉ ጀምረናቸዋል እንጨርሳቸዋለን ይላል የቀድሞ ተጫዋቻቸው። ጀምረናቸዋል ማለት እንግዲህ 3-0 ጀምረዋቸዋል። ከዛ ሜዳቸው ላይ ደን እንጨርሳቸዋለን። ደግሞ ሁለት የቀድሞ ተጫዋቾች አሉ በትክክል ዳኒ ሴባዮስ በዛኛው መለያ ማርቲን ኦዴጋርድ በዚህኛው ከባድ የሚባል የጨዋታ እንቅስቃሴ ነው የሚሆነው በእርግጠኛነት መናገር የሚቻለው። እኔ በደጋፊዎችም ድባብ ከሻምፒየንስ ሊግ የፍጻሜ ጨዋታ ያልተናነሰ ድባብ ይኖረዋል። የፍጻሜ ፍልሚያው ላይ ማንም ከማንም ጋር ይገናኝ ከዛ ያልተናነሰ ድባብ ይኖረዋል። ማድሪድ ይህንን ውጤት መቀልበስ ለስሙ ለዝናው ለታሪኩ ምን ያክል እንደሆነ በደንብ ይታወቃል። እኔ በጣም ቻምፒየንስ ሊግ ሲባል በነገራችን ላይ አንድ ቀድሞ አእምሮ ላይ የሚመጣ ቀን አለ 2016 ደጋግሜ ምናልባት ካንተ ጋርም አውርቼው ሊሆን ይችላል በጣም ከብዙ ሰዎች ጋር አውርቼዋለሁ። 2016 የውድድር ዓመት ላይ ሪያል ማድሪድ ካምባክ ምን እንደሆነ በደንብ ያሳየበት ዓመት ነበር። ክርስቲያኖ ሮናልዶነቱን በደንብ ያሳየበት ዓመት ነበር። የዛኔ የውድድር ዓመት ላይ የነበሩ ጉዳዮችን የሰርጂዮ ራሞስ አንገቱ ላይ ያለችው ንቅሳትን ታስታውሱታለህ አይደል? ያቺ ንቅሳት ያለ ምክንያት አይደለም የተነቀሳት፣ ያለ ምክንያት አይደለም የመጣቸው። ሪያል ማድሪድ ከዛ በፊት አንድ ተጠባቂ ጨዋታ ነበረበት። ያ ጨዋታ በምድብ ቢ ተደልድሎ ከነበረው ወልፍስበርግ ጋር ወልፍስበርግ የዛኔ ከሲኤስኬ ሞስኮ ከማንቸስተር ዩናይትድ እና ከፒኤስቪ አይንዶቨን ጋር ነበር በአንድ ምድብ የተደረደረው። ሪያል ማድሪድ በምድብ 1 ወልፍስበርግ በምድብ 2 ነበር። ማድሪድ 16 ነጥቦችን ይዞ ወደ ቀጣዩ ጥሎ ማለፍ ገባ። ወልፍስበርግ 12 ነጥቦችን ይዞ ፒኤስቪን አስከትሎ ማንቸስተር ዩናይትድን ወደ ዩሮፓ ሊግ ሸኝቶ ወደ ቀጣዩ ዙር ይቀላቀሉልሃል። ከዛ በጥሎ ማለፍ የጨዋታ መርሃ ግብር ሪያል ማድሪድ ከወልፍስበርግ ይገናኛሉ። ሪያል ማድሪድ ከወልፍስበርግ ሲገናኙ ጄ ሮድሪጌስ፣ ኬቨን ደብሮይን የዛኔ የቡድን ስብስቡ አባል ነበሩ እና ወልፍስበርግ የጨዋታ እንቅስቃሴን 2-0 አሸነፈ። እኔ አስታውሳለሁ ያን ጨዋታ በደንብ ነው የማስታውሰው ጊዜውም ቅርብ ስለሆነ እና በዛ ጨዋታ ላይ ምን ይፈጠራል መሰለ ወልፍስበርግ 2-0 አሸነፈና የመልስ ጨዋታ ላይ ልክ ጨዋታው እንደተጠናቀቀ ክርስቲያኖ ሮናልዶ አንድ አስተያየት ይሰጣል። የመልሱ ጨዋታ ላይ እመኑኝ በቃ የመልሱን የጨዋታ እንቅስቃሴ በኔ ጎል እናሸንፋለን አለ። አረ ሮናልዶ አሁንስ መረረኝ አልኩኝ ራሴ እንደ ቃል በቃል ነው ያልኩት መረረኝ በቃ ማድሪድ እንዴት ነው እንደዚህ ሊያደርግ የሚችለው ማለት የዛ ጨዋታ ላይ ያሳየው ፐርፎርማንስ በጣም ደካማ የምትለው እንቅስቃሴ ነበር ያሳዩ ሪያል ማድሪድ። ከዛ የመልሱ ጨዋታ ላይ ሮናልዶ ቃል በተግባር ማለት ያ ማድሪድ 3-0 አሸነፉ ቤርናቦ ላይ። ሶስቱም ጎሎች የተቆጠሩት በሮናልዶ አማካኝነት ነው። ሮናልዶ የዛን የአውሮፓ ቻምፒየንስ ሊግ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀው 16 ጎሎችን አስቆጥሮና ያ አይነት ይዘቶች አሁንም እንዳይደገሙ እፈራለሁ። ግን አሁንም ያንን ነገር ለመድገም ሮናልዶ ያስፈልጋል። ማነው ለሪያል ማድሪድ ነገር ሮናልዶ የሚሆነው? ማነው ለማድሪድ ጀግና መሆን የሚችለው? ኤምባፔ፣ ቪኒሺየስ፣ ሮድሪጎ ወይስ ደግሞ የትኛው ተጫዋች? ያንን የጀግንነት ሚዛንን መያዝ የሚችል ተጫዋች ማን ነው? ይህንን ስንል ደግሞ መዘንጋት የሌለብን በኤምሬትስ ሰማይ ስር ያለው ዶፍ በኤምሬትስ ሰማይ ስር ያለው እሳት የላሰ እሳት የለበሰ ትውልድም አለ። ምናልባት ቢጋቢ የለም በዚህ ቡድን ስብስብ ጋብሪኤል ማጋሊሽ፣ ሚካኤል አርቴታ ማንም በማን ይተካል አይታወቅም። በእርግጠኛነት መናገር የሚቻለው አርሰናል ለማድሪድ በቀላሉ እጅ የሚሰጥ ቡድን አይሆንም። 4 ነጥብ አድርገን የምናስቀምጠው ጉዳይ ይሆናል። በጨዋታው ላይ ጎሎች ይኖራሉ። ከሰሜንም ከደቡብም ከምዕራብም ከምስራቅም ጎሎች ሊቆጠሩ ይችላሉ። ከአቅጣጫዎቹ ነው አልኩት። ስለዚህ ከየትኛውም ቦታ ጎል ሊቆጠር ይችላል። በየትኛውም ደቂቃ ጎል ሊቆጠር ይችላል። አርሰናል በመከላከል ጨዋታውን ማስጠበቅ ይችላል። እኔ ምናልባት እስኪ እንደው አንተ ልጠይቅ፣ በጨዋታው አርሰናል ተከላክሎ መውጣት ይችላል? ከተከላከለ ግላዊ ምልከታ ለኔ ሐሳብ ከተከላከለ ይችላል። ምክንያቱም ማድሪድ የሚያጠቃውን ቲም ነው የሚፈልገው። ምክንያቱም በሚጠቃበት ሰዓት ክፍተትን ስለሚያገኝ እና በሚያገኛቸው ክፍተቶች ነው ለመጠቀም የሚሞከረው እንጂ ሞር ቢልድ አፕ አድርጎ ምናምን በቃ አስጨንቆ የተከላከለን ቲም ማስከፈት የሚችል አይነት ቲም ነው ብዬ አላስብም። ሁለቱም ግን ተመሳሳይ እግር ኳስ ነው የሚጫወቱት። አርሰናልን ከተመለከትከው ተመሳሳይ እግር ኳስ ነው ስል አርሰናልም ዘግቶ ለሚጫወቱ ቡድን ማስከፈት አይችልም። ለምሳሌ በዚህ ውድድር ዓመት እንተውና ባለፈው ውድድር ዓመት የአስቶን ቪላን ሆም ኤንድ አዌይ ጌም፣ የኒውካስል ዩናይትድን፣ የዌስት ሃም ዩናይትድን፣ ፉልሃምን የለንደኖቹን ክለቦች የጨዋታ እንቅስቃሴዎች አጠቃላይ ተመልከታቸው። ይሄ በሎ ብሎክ የሚጫወት ቡድን ሲገጥመው ወገቤን የሚል አይነት ቡድን ነው። ማድሪድም ለምን መሰለ ኬሊያን ምባፔም ሆነ ቪኒሺየስ ሮድሪጎም ሆነ ስፔስ ይፈልጋሉ። ከጀርባ
ስፔስ ተታላቸው ከመጣ ቆንጆ የሚባሉ ሩጫዎችን ያደርጋሉ። ልታቆማቸው አትችልም። አንድ ለአንድ ግንኙነት በጣም አደገኛ የሚባሉ ልጆች ናቸው። ነገር ግን የአርሰናል እግር ኳስ ክለብ ደግሞ እንደ ወትሮው ሁሉ ሶሊድ የሆነውን የመከላከል ዞኑን ያሳያሉ። ያ ማለት ምን ማለት መሰለህ? ከ0 እስከ 90 ነው የምትከላከሉ። ከ0 እስከ 90 ነው የምትከላከሉ። ሲቲ ከሲቲ የመጀመሪያው ዙር ላይ የፕሪሚየር ሊግ ጨዋታ ላይ ሰከንድ አፍ ተከላክሎ እንደዛ አርሰናል ከተከላከለ ነጥብ ይዞ ይወጣል። በቃ ያስማማናል። ሪያል ማድሪድ በጨዋታ እንቅስቃሴ ላይ ግን ይኸውልህ እኔ አሁን የምጠብቀው ምናልባት ቶማስ ፓርቲ በጨዋታው የመድረስና ያለመድረሱ ጉዳይ ዛሬ ሚኬል አርቴታ ያረጋግጣልና በጣም የምጠብቀው ትልቅ ነገር አለ። ቶማስ ፓርቲ በሜዳ ላይ የማይሰለፍ ከሆነ አርሰናል ይዞት ሊገባ የሚገባ ፎርሜሽን አለ ብዬ በራሴ የማስበዋል። በራሴ ማስ ሊያንድሮ ትሮሳር አያስፈልግም። በቡካዮ ሳካና በጋብሪኤል ማርቲኔሊ ታጠቃለህ። 4-4-2 4 ተከላካይ 4 አማካኝ 2 አጥቂ። ሁለቱም አጥቂዎች ሲያስፈልግ 4 ተከላካይ 6 አማካኝ ታደርጋቸዋለህ። ምክንያቱም ይኸውልህ ዴክላን ራይስ ቦክስ ቱ ቦክስ እንደ ልቡ ሊሮጥልህ የሚችለው ብቸኛው ሰው ሲኖር ነው። ብቸኛው ሰው ማን ነው? ቶማስ ፓርቲ ሲኖር። ቶማስ ፓርቲ ከሌለ አርሰናል በመከላከል ዞኑም በማጥቃት እንቅስቃሴውም የተዳከመ ቡድን የመሆኑ ጉዳይ የሚቀር አይደለም። ከዚህ አንጻር ምሽት 4 ሰዓት ሳንቲያጎ በርናቦ ላይ ላለው ቀጠሮ እንግዲህ ብዙሃኖች እንዲዘጋጁ የሚፈለግበት የጨዋታ እንቅስቃሴ ነው።